ሰላም ክብሯን የቪዲዮችን ተከታታዮች በዚህ ቱቶሪያል ክፍል የምናየው ኢታፕስ ሶፍትዌር ሲሆን ይሄ ኢታፕስ 22.7 ወይም ከዚህ በኋላ ምናልባትም 23.31 ነው የወጣው ሌተስት የሚባል ሶፍትዌር ነው ሶ እዚህ ሶፍትዌር ላይ ስትራክቸራል ዲዛይን የምንሰራ ይሆናል ማለት ነው ከሞዴሊንግ ጀምረን እዚህ ጋር የምታዩትን ስትራክቸር የምንሰራ ይሆናል ማለት ነው ሶ አብራችሁን ቆዩ ስለዚህ ክላሳችንን ከመጀመራችን በፊት የቴሌግራም ቻናላችንን ጆይን ያያረጋችሁ ቴሌግራም ቻናላችን ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ እንዲሁም ደግሞ ኢንጂነሪንግ ሶሉሽን ብላችሁ ከ8600 በላይ ተከታይ ያለው ቴሌግራም ቻናል ነው ጠቃሚ ኖቶችን ኤክሴል ቴምፕሌቶችን የምናስቀምጥበት እንዲሁም ደግሞ ኦንላይን ትሬኒንግ ለሚፈልጉ ሰዎችም ኢንፎርሜሽን የምንሰጥበት ቻናላችን ነው እዚህ ጋር እንደምታዩት ማለት ነው አሁን ላይ እንደውም ዲስካውንት ላይ ነን ሶ መጠቀም ትችላላችሁ ኦንላይን ትሬኒንግ መውሰድ የምትፈልጉ ተማሪዎች ጠቅላላ ኮንታክት አድርጉን ሶ በዚህኛው ትምህርት ክፍል የምናየው ሞዴሊንግ ፓርታችንን ሲሆን ኢታፕሳችንን እዚህ ጋር እንደምታዩት ከፍቻለሁ ሶ አዲስ እንክፈት ኒው ሞዴል ብለን እንክፈትና እንዲሁም ደግሞ ከሶስቱ ምርጫዎች እኛ የምንጠቀመው ዩዝ ቢልት ኢን ሴቲንግ ዊዝ ሚለውን ነው ያው ራሳችን ከስተማይዝ እናደርገው ዲስፕሌይ ዩኒታችን ሜትሪክ ኤስአይ ዩኒት ነው ሜትር ሴንቲሜትር ስለምንጠቀም ሪጅናችን ደግሞ ኢሮፕ እናርገው ያው ኢሮ ኮድ ስለምንጠቀም ስቲል ሴክሽን ዳታቤዛችን ዩሮ ነው እንዲሁም ደግሞ ስቲል ሴክሽን ዳታቤዛችን ዩሮ ነው ስቲል ዲዛይን ኮዳችን ደግሞ ዩሮ ኮድ 3 የምንለው ማለት ነው which is ቺኛውን እንጠቀም ኮንክሪት ዲዛይን ኮዳችን ደግሞ ዩሮ ኮድ 2 የምትለው እንጠቀም በዚህ መልክ ሞዴል ኢኒሺያላይዜሽን ላይ ያሉትን የዩኒት እንዲሁም ደግሞ ኮዳችንን በዚህ መልክ እናስተካክለዋለን ከዛ ኦኬ እንለዋለን ሶ ምን ተጠቀመው አሁን ብላንክ ሳይሆን ግሪድ ሲስተም ስለሆነ ግሪድ ላይ አክቲቭ መሆኑን ቼክ እናደርግ ሶ ነምበር ኦፍ ግሪድ በኤክስ ዳይሬክሽን ይጠይቀኛል ሶ አውቶካድ ጋር መጥቼ ድሮይንግ ጋር እዚህ ጋር መጥቼ ነምበር ኦፍ ግሪድ እንደምታዩት 3 ነው ስለዚህ ነምበር ኦፍ ግሪድ 3 ነው በዋይ ይጠይቀኛል በዋይ ደግሞ 1 2 3 4 አለኝ ስለዚህ እዚህ ጋር ብቻ 4 ለዋለው ከዛ ደግሞ ስፔሲንግ ኢን ኤክስ ዳይሬክሽን ይጠይቀኛል ሶ እዚህ ጋር ያሉትን ባናስገባቸውም ችግር የለውም በኋላ ስለምናስገባቸው ያው አንድ ብቻ ቫልዩ ስለሆነ እዚህ ጋር ግን እንደምታዩት የኛው ሴንተር ቱ ሴንተር 532 ነው ይሄ ደግሞ 275 ነው ስለዚህ የተለያየ ስለሆነ አንዱ ብናስገባም ችግር የለውም ግን በኋላም ማስገባት ትችላላችሁ እኔ ለጊዜው ልተው ሶ ሌላኛው ደግሞ ግሪድ ሌቭሊንግ ኦፕሽን ነው ግሪድ ሌቭል ይለኛል ግሪድ ሌቭል እዚህ ጋር ታዩት ነው ማለት ነው በኤክስ እና በዋይ ግሪድ አጻጻፉን ነው ሌቭል የምንለው which is architecturally እና structural layout ተመሳሳይ መሆን አለበት በኋላ ሳይት ላይ ኮንፊውዥን እንዳይፈጠር ተመሳሳይ መሆን አለበት ሶ እዚህ ጋር እንደምታዩት ኤቢሲ ነው ላይኛው በኤክሳችን ኤ ብሎ ነው የሚጀምረው ልክ ነው በዋያችን ነው 1 2 3 ነው ሶ ምን እናያለን 1 2 3 ከላይ ነው 1 2 3 ብሎ የሚጀምረው ሶ እዚህ ጋር በተም ቱ ቶፕ ነው የሚለው ከበተም ጀምሮ 1 2 3 ነው የሚለው ነው የኛ ግን ከላይ ጀምሮ ወደ ታች 1 2 3 ስለሆነ ቶፕ ቱ በተም የሚለውን ሰሌክት አድርገን ኦኬ እንለዋለን ከዛ በኋላ እዚህ ጋር ቅድም ታናስገባ ያለፈው ግሪድ ስፔሲንጋችንን እዚህ ጋር መጥቼ ከስተም ግሪድ ስፔሲንግ የሚለውን ሰሌክት አደርገዋለሁ ሶ ግሪድን ለማስተካከል ኤዲት ግሪድ ዳታ ከዛ እዚህ ጋር መጥቼ በኦርዲኔት ነው ወይስ በስፔሲንግ ይለኛል ቀላል እንዲሆንልኝ በስፔሲንግ ላልከው በኦርዲኔት ግን ማለት እየደመሩ መሄድ ነው እዚህ ጋር እንደምታዩት 532ን መጀመሪያ ያስገባለሁ ቀጣይ ደግሞ 532 ሲደመር 275 ደምበር ያስቀምጣለሁ ማለት ነው ስፔሲንግ ከሆነ ቀጥታ ቫልዩዎቹን ማስቀመጥ ነው 532 እና 275 ነው ሶ እዚህ ጋር መጥቼ 5.32 ለዋለሁ ከዛ ይሄ ደግሞ 275 ነው ቼክ እናርገው 532 እና 275 ምን ጊዜም ሴንተር ቱ ሴንተር ነው የምናስቀምጠው ቀጣይ የለኝም ለዛ ነው 0 ያደረገው ከሲ ወደ ዲ ምንም ስለሌለኝ ነው 0 የሆነው እዚህ ጋር ደግሞ ስንመጣ በዋይ ግሪድ ዳታ ስንመጣ በዋይ ምን ጊዜም ስንመጣ ከታች ወደ ላይ ነው ቫልዩ የምናስገባው ከዚህኛው ስፔሲንግ ወይም ከዚህኛው ሴንተር ቱ ሴንተር ወደ ላይ ነው የምንወጣው ምን ጊዜም እንደዛ ነው የምንወጣው ሶ እዚህ ጋር ብቻ የታችኛው ቫልዩ ስንት ነች 472 ነች ከዛ 397 አለ መጀመሪያችን እናስገባ 472 ከዛ ደግሞ 397 ነው 397 ነው ከዛ አንዷ ምትቀረኝ 288 ነች ማለት ነው ሶ እዚህ ጋር መጥቼ 288 አደርገዋለሁ ሶ በዚህ መንገድ
ቫልዩን በy እና በx ግሪድ አክሲስን አስቀምጣለሁ ማለት ነው ስጨርስ ኦኬ እለዋለሁ ጨረስኩኝ ከዛ በዚህኛው ሳይድ ደግሞ ስቶሪ ዳይሜንሽን አለኝ ስቶሪ ዳይሜንሽናችን ስቶሪ ዳታ አለው ነምበር ኦፍ ስቶሪ ስንት ነው ቲፒካል ስቶሪ እና በተም ስቶሪ ሄት ይጠይቀኛል ነምበር ኦፍ ስቶሪ መቁጠር ነው አይ ቲንክ ስትራክቸር ግራውንድ ፕላስ 3 ነው ይሄኛው ግራውንድ ፍሎራችን ነው ይሄ ፈረስት ነው ይሄ ደግሞ ሰከንድ እና ሰርድ ነው ይሄኛው ደግሞ ሩፍ ቴራሳችን ነው ማለት ነው ስለዚህ መቁጠር ነው የሚጠበቅብን ግራውንዳችን አንድ ነው ያው ፋውንዴሽን ራሱ ስለሚቆጥርልን እሱ ላይ መጨነቅ አይጠበቅብንም ስለዚህ ይሄኛው ግራውንድ ነው ይሄ አንድ ነው ይሄ ሁለት ነው እዚህ ደግሞ ይሄኛው 2 እና 3 ነው እንዳትረሱ ስለዚህ ምን አለኝ አንድ አለኝ ሁለት አለኝ እዚህ ጋር ሁለት ፍሎር ስላለኝ አራት አለኝ ከዛ ቴራስ አለኝ አምስት ከቴራሱ ደግሞ አክሰሰብል ስለሆነ እዚህ ጋር ነው ስላብ አለው ስለዚህ ያ ማለት ወደዚህ ወደ ውሃ ታንከሩ ልክ እንደዚህ ይወጣል ማለት ነው ወደ ውሃ ታንከሩ ከቴራሱ በላይ ስለዚህ ስንት ይኖረኛል 1 2 እዚህ ጋር 3 እና 4 አለ 4 5 6 ከውሃ ታንከሩ ጋር ይኖረኛል ማለት እዚህ ጋር ውሃ ታንከር ስለሚኖረኝ ይሄኛው ወደ ላይ ብቻውን የሚወጣ ማለት ነው ካፈለገ እዚህ መቁጠር ትችላላችሁ እዚህ ጋር መታችሁ 1 2 3 4 5 6 ያልኳችሁ ይሄንን ነው ፋውንዴሽኑን እሱ ስለሚቆጥርልን መጨነቅ የለብንም ቲፒካል ስቶሪ ሄት ያው ተመሳሳይ ከሆነ ማስገባት ትችላላችሁ ካልሆነም በኋላ ላይ መቀየር ትችላላችሁ ለጊዜው እዚህ ጋር ብናየው 330 ነው አሁንም 330 ነው ወደዚህም 330 ናቸው 330 ነው ስለዚህ ቲፒካሊ ቀጥታ በትቼ 330 ማድረግ ይችላልው በተም ስቶሪ ሄት ደግሞ ከፋውንዴሽን በታች ለጊዜው 250 ላድርገው ከዛ የሚቀየር ነገር ካለ ከስተም ስቶሪ ዳታ ላይ እጄ ኤዲት ስቶሪ ለዋለው እዚህ ጋር መጣለው ሶ ቤዝ የምንለው ፋውንዴሽን ነው ከዛ ግራውንድ አለኝ ከዛ ደግሞ ፈርስት ፍሎር አለኝ እዚህ ጋር ነው ፈርስት አለኝ ከዛ ሰከንድ አለኝ ከዛ ደግሞ ሰርድ አለኝ ከዛ ሩፍ ቴራስ አለኝ ከዛ ደግሞ ውሃ ታንከር አለኝ WT ለበለው ለጊዜ ውሃ ታንከር አለኝ የውሃ ታንከሩን ቼክ እናደርጋለን ኤሌቬሽኑ ተመሳሳይ መሆኑ ካስፈለገ መቀነስ ይችላል 15.6 ሲቀነስ 13.2 ነው እንደምታዩት የውሃ ታንከሩ 240 ነው 330 አይደለም ስለዚህ እዚህ ገብቼ 240 አደርጋለሁ ከዛ እዚህ ጋር ደግሞ ፋውንዴሽን ከዜሮ በታች ስለሆነ ኔጌቲቭ ነው ኔጌቲቭ 2.5 ላይ ነው ኤሌቬሽኑ ያለኝ በዚህ መንገድ አስተካክለዋል እዚህ ጋር እንደምታዩት 15.6 ነው የመጣው አጠቃላይ ኤሌቬሽን እዚህም ስትመጣው 15.6 ነው ባይ ዲፎልት እሱ የመጨረሻዋን ስቶሪ ማስተር ስቶሪ ያደርጋል ያው ማስተር ስቶሪ እና ሲሚላር ቱ ማለት ቲፒካል የሆኑ ስትራክቸሮች እንዲቀመጡ ነው አት ኤኒ ታይም እየመጣው ይሄንን ማስተካከል ይችላል ለኔ ዲዛይን እንዲመቸኝ ማለት ነው እኔ በኋላ ፋውንዴሽን እንትኔን ኮለንስ ሰራ ተመልሼ መጥቼ አስተካክለዋለሁ ማስተር ስቶሪ ማለት ልክ እንደ ማስተር ቁልፍ ማለት ነው አንዱ አሁን ግራውንዴድ ማስተር ነው ካልኩኝ የስ ካልኩት ከዛ ማስተርነቱ ለማን ነው ለምሳሌ ይሄኛው ማስተር ሆኖ ፈርስቴን መጥቼ ከግራውንድ ጋር ባመሳሰለው ምን ይያልኩት ነው ግራውንዴን ምሰራው ግራውንዴ ላይ ስሰራ ፈርስት ፍሎሬ ሪፒት ያደርጋል ወይ ሪፕሊኬት ያደርጋል ራሱ ይሰራልኛል ማለት ነው ምን ማለት ነው ፈርስት ፍሎሬ ከግራውንድ ፍሎሬ ጋር ሁሉ ነገሩ ተመሳሳይ ነው ይያልኩ ነው እዚህ ቦታ ጋር ተበልሼ መጥቼ አስተካክለዋለሁ በመፈልገው ሞዴሊንግ ሲጀምር ከለሮቹ እንደፈለጋችሁ ማስተካከል ትችላላችሁ ጨርሶ ኦኬን በለው ጨርሻለሁ እኔ ይሄንንም ኦኬ ለዋለሁ ማለት ነው በዚህ መንገድ በቀላሉ ስትራክቸር እንትኔን ግሪድ ሲስተሜን በዚህ መልኩ ማዘጋጀት እችላለሁ ማለት ነው እንዳስፈላጊነቱ መጠቀም እችላለሁ የተሳሳተ ነው እዚህ ጋር አሁን ቼክ ስናደርገው ግሪድ ስፔሲንግ 532 ነው 275 ይሄም እንደዚህ ቼክ እናደርገዋለን የተሳሳተ ነው ነገር ካለ አዶ ቦታ ሄደን ራይት ክሊክ አዶር ሞዲፋይ ግሪድ የተሳሳተ ነው ግሪዱ ላይ ከሆነ ሞዲፋይ ሾው ግሪድ ሲስተም ብለን ቀደም የሰራነው ጋር ስፔሲንግ ላይ አድርገን ኤ በኤክስ እና በዋይ ያለኝን ስፔሲንግ ኤዲት ማድረግ የምችል ይሆናል እዚህ ጋር መጥቼ ማለት ነው እዚህ ኤሌቬሽኑ ላይ ከሆነ ወይም ደግሞ ስቶሪው ላይ ከሆነ ችግራችን ደግሞ እዛው ጋር ከላይ ስቶሪዎች አሉ ስቶሪ ጋር መጥቼ የምፈልገውን ሞዲፋይ ማድረግ እችላለሁ መጨመር ካለብኝ ፍሎር ጨምራለሁ እዚህ ላይ መጠቀም ትችላላችሁ ማለት ነው ኦኬ ነው ስለዚህ በዚህ መንገድ በቀላሉ ግሪዳችሁን ዲፋይን ማድረግ የምትችሉ ይሆናል ማለት ነው በቀጣይ ክፍል ደግሞ ከዚህ ቀጥለን የምናይ ይሆናል በቀጣይ ክፍል እስከምንገናኝ ባባይ ቻው
ቴሌግራም ቻናላችንን ጆይን እያረጋችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን። ባባይ ቻው።